አንቺ ዝርራሉ ፊት አሰራሻቸው እኮ ያለ ፕሮግራማቸው ያለ እቅዳቸው ፒት ያጫወትሻቸው ያለ ፍላጎታቸው ስለሆኑ በያገኙበት አቅጣጫ ውሽቅ አሉ። እሱ ነው የተፈጠረው። አሁን እንዳስተዋልኩት ወይኔም በኢትዮጵያ በቃ የግሊንቺክ መንደር ነዋሪ ሰብሳቢ ሆንሽ። እሱ ይሁንሽ፣ እሱ ይታረቅሽ፣ እሱ ይሁንሽ። ምን እንዳለች አልገባኝም። ነገር እሱን ለማረጋጋት ብቻ ስል ያለችው ነገርና ያለው ሁኔታ ለማየት ስል ብቻ ቪዲዮን 5 ይዤዋለሁ። ለማረጋጋት ነው ያለችውን ለመረዳት ነው እንጂ ሌላ ነገር አይደለም። ሌላ ነገር አይደለም። ታምራላችሁ ያለያችሁ የኤሲ ሚላን ማሊያ መስላችሁ እንዴ? አንድ ብር ብቻ ስለሆነ ነው እንጂ ወቃረቅ በሳቅ ድል የሚያረግ ያው እነሱንም አይቻለው ተመንድሼ ግን አሁን ምስት ይዘ አይደለም አላሽም እሱን ያይቻለው እውነት ይመስላል አይመስልም? እሱን ኮሜንት ለእናንተ ልተው። አንተ ሰው የጠላአለው በእናትህ ይቺ እንደ ድሮ ሰፌድ በእንጀራ ላስቲክ የተጠቀለለች ታክሲን ኮፈናን ከፍቼ በኩርኩም ነው ሞተሯን ማጠፋለህ። በስነ ስርዓት ተሰለፍና ስራ። ጭስ ማውጫውን እንደ ፕራምፕሌት ነው መጥተህ እኔ እጣላለሁ። ህግ አክብር፣ በቃ ህግ አክብር። ምን ሆነ ነው አንድኔ ሰው የተረየ የተቀበለ አስቸገረኝ። ማን ነው የሚቀበለው? ጥርሳም ያየው አንዴ እኔ የወንድ ልጅ ጸብ አንዴ ነው ብዬ ነበር፣ ግን አሁን አጼ ማንዴላ ነው የምሆንበት። መቅደላ ፋፉ ላይ ነው ማረገው። ናሳይ ጭፍልቅልቅ ነው ማረገው። እንዴ ዳልሽ ሰርቶ መለወጥ የለበትም። እንግዲህ ደረግ የለዋል ነው ምን ብሮሱ አንተ ይሄ ነው እንዴ? እኔ ያኛው ልጅ መስሎኛል አይደል? ኧረ ቆይ ለዚህ ሌላ መፍትሄ ነው መጥሩሽ እንዴ? እኔ ልጅ ኧረ ማዘር ምንድነው እንዴ? እንደው እባክህ ይሄን ልጅ ኮብልስቶን ቅጥቅጬ ነው ያሳደቁት። እንደው እባክህ ተውልኝ። የዛሬን ኧረ እኔ ማዘር የእርሶ ልጅ መሆኑን ስላላወቅኩ ነው። ምንም አልፈልገውም። ድውልል እኮ አልፈልግም ነበር። ከ6 ኮንዶም አብልጦ ነው የወጣው። ስለዚህ ሳቃደገ ይጦረኛል ብዬ ነው እስካሁን ያደረስኩት። እንደው እንደ የዛሬን ነው ግብርና አላስቀጠቅጠው ወስጄው ወረፋው ነው ቢኔ የተመለሰው እንጂ ዘሩ እንኳን እንዲበዛብኝ አልፈልግም። ይጠላል እንደው ላንተም ተወሰነብህ እንደው ይሄን ይጣሉት እንደው ክበርልኝ ፈጣሪ ያሳድግ። እናንተ የበት ልጅ ተሚናው ነው ወርቄ ነው ታቆር በቃ አሮጌ ሴቶችን ካራክተር መጫወት ያው ከጉልበተኛ ወንዶች ማመነጫ መንገድ ካደረገ ሰነባበተ እና ደግሞ ይችልበታል። አይዞ ታቆ አይዞ ፒው 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 አንተ ለምን አባዶ ልብሴን የለበስከው? እማዬ አቤት። ለምንድን ነው ለጎረቤት ልጅ የልጅነት ልብሴን የምታለብሽብኝ? ምን ችግር አለው? የድሮ ልብስህ የልጅነት ማስታወሻ እኮ ነው። ይሄ ህፃን ለበሰ ብለው ምንድን ነው የምትለው? እንዳትናገረው። ይኸውልህ አንተ ርኩስ፣ አሁኑኑ ልብሴን አውልቅ። እንዴ ያው ይኸውልህ ልብሴን የማታወልቅ ከሆነ እንደምታጨስ ለሁሉም ሰው የምናገር። አዎ አምጣ ልብሴን። ለምን አስወለድከው አንተ? ኧረ ራሱ ነው አውልቆ የሰጠኝማ። ቤቢ ሂድ ልበስ። እሺ አንተ ልበስ። አልፈልግም። ቆይ ይኸውልህ ቤቢ አሁኑኑ ልብሱን ካልለበስክ እንደምታጨስ ለሁሉም ሰው እናገራለሁ። ምን? አሁን እናገራለሁ። ሚስጥር የሚያውቁ ሰዎች እንደዚህ ነው የሚያሰብዱ። አይዞ ሚስጥር እንዳይኖራችሁ ካላችሁ በቃ ሚስጥር አይደለም ነው በቃ ማንም ሰው እንዲያውቅ ለማንም አትንገሩ። እኔ የምልህ የአባብዬ ግቢ እዚህ ግቢ ነው? አዎ። ከማን ተደብቀህ ነው? ከማን ተደብቀህ ነው? አይ ሰው እዚህ ግቢ ስገባ እኮ እንዳያየኝ እኮ ነው። ሰው እንዳያየኝ? ፈጣሪን ክደህ እየመጣ እዚህ ሰው እንዳያየኝ? አንተ እያስቃበክ እንደው ምን ታላቀም እንዴ? ምን አገባ አመዳም። አሁን የቱ ጋር ናችሁ ጋሽዬ? ልገባ ነው። ከመግባትህ በፊት ሐሳቡ ምንድነው ለኔ ታስረዳኛለህ? የምን ሐሳብ? መገባበት? ምን አገባ? ለሳቸው ነው። ቅድሚያ ለኔ ነው። ግዴታ ነው? ግዴታ ነው። የኔ አሰሪ ሀብታሙ ሰውዬ ሚስቴን ወዷታል እና እንደሳለ እኔ ደስ ብሎኛል። እሺ እና ሚስቴን ላናግራት ሞክ ወዶሻል፣ አንድ ቀን ይቆንቅሻል አልኳት። እምቢ አለች እሷ? እምቢ አለች። ኦኬ እዚህ መጣ ሐሳብ ነው። ርቦኛል፣ ቀብድ ብቻ ብለ የሰጠኝ አጥግቦኛል። ከዚህ በኋላ የሚሰጠኝም ማሰብ ነው። ስለዚህ መመቻቸት አለባቸው።
ስለዚህ እሷ ልታመቻች ነው እዚህ መጣው። ለምን ይወል እኔ አንድ ሐሳብ አለኝ። የኔ ሚስት አንሰጠው። እውነት አያስቅም። ታውቂያለህ፣ ሚስታችሁ እንዲያነቀል ምን የሚቀልለው ነገር ይደብራል ነው ነገር። ያው እኔ ቢኖረኝ አልሰጥም ነበር። ያው ስለሌለኝ ነው የማልሰጠው። ቢኖረኝ እሰጣለሁ ማለት ስለሌለኝ ነው የማልሰጠው። አንተ ስለ ሴት ልጅ ለኔ ንገረኝ አላልኩም? እኔ ጓደኛ አይደለሁም። በቃ እያንዳንዱን እርምጃ ለኔ ንገረኝ። ስለ ሴት እኔ ብዙ ነገር አውቃለሁ አላልኩም? ደግሞ አውቃለሁ። ታውቃለህ? አዎ። ሴት ልጅ እንክብካቤ ትፈልጋለች። በየደቂቃው መደወል አለብህ። በየሰዓቱ ማግኘት አለብህ። እኔን ስትራቴጂካል ተጠቅሜ ነው ልቡ ውስጥ የገቡት። ልቡ ውስጥ ጠልቄ የገቡት ይሄን ነገር ተከትዬ ነው። ገብቶሃል? እኔውን ከደወልኩለት 3 ቀን 4 ቀን ሞልቶኛል። ካገኘኋት እራሱ ሳምንት ሊሞላኝ ነው። ገብቶሃል? ግን አንዴ ወደኛለሽ። በቃ ልቡ ውስጥ ገብቻለሁ። እንዲሁም ደውዬ ላሰማኸው። በጣም ነው የምትወደኝ፣ በጣም ማለት ነው። እኔ የምልህ ሁሌ መስማትና መተግበር አለብህ። ሄሎ የኔ ፍቅር፣ ወይ ወንድሜ ምን ፈለክ? ስልክ ተሳስቼ ነው። ለጓደኛዋን የደወልኩት ስልክ ተሳስቼ ነው። ቆይ አንዴ ጠብቀኝ። እየሳከለ እንዲህ አይነት ሰዎች ላይ ግን ብዙ ፈጂ መስሎ የሚታዩ ነው። ለምናውቁ መስሎ የሚታዩ ሰዎች ሁሉም ፍሬንድስ ናቸው። ከዚያ ያለ ምንም ነገር የለም። ላይክ ፍሬንድስ እናንተ ተሻላላችሁ። ኧረ ዝናብ፣ ኧረ ብርድ ባይበላስ ቢቀር በዚህ ብርድ እንዴ ገብቼ እሳቴን አሟሙቄ አልተኛም እንዴ? እማማ አስካሉ እንዴት ዋሉ? ወየ እንዴት ዋልኩ? ሩዬ እሳት ይኖራል እንዴ? እማማ አስካሉ ላከታተል ብዬ ነው። ወይ በሞትኩት ሩዬ፣ አሁን እንቅልፍ ሲጫነኝ እኮ ቤቱ እንዳይቃጠል ብዬ ያጠፋሁት። በሉ ተውት፣ እኔ ራሴ ያከታተላለሁ። እርሷን ሰው ብዬ መጠየቄ እርሶ ቢኖርም አይሰጡኝም። ቤቱንም አንድ እጄ ቢሆን ሞጋታለሁ። አንድ ነገር እንገራድ፣ መቼም የዚህ መብራት አልካፍልም። ጆራች የሚነካ መክፈል ግዴታ እኮ ነው። ኧረ እንደዚህ የሚባል ነገር አይሰራም። ለማይመጣ መብራት ነው የምከፍለው። ካልሆነ እኮ ይቆርጡብሃል። ወንድ ሆነ ማቶ ይቆርጧል መብራት። እንደዚህ አናጥፈዋል። እሺ ደህና ዋላችሁ? ደህና ዋልክ? መብራቱን ስላልከፈላችሁ ልንቆርጠው ነው የመጣ ነው። አላልኩም? አንተ ደህና ዘው ነው ሰው ይከፈል እኮ ነው የምለው። ሁሌ ከፈልዋለሁ እኮ ወሬኔ ያደ ዝም በል ነግሬህ እንደ ከመንግስት ጋር ልታነካከኝ ይቆረጣል ክፈል እያልኩት ነበር እኮ። ራሽ አይደለም እንዴ ግብር ነው ክፈል ያልኩት። ዝም በል አንተ። እንደዚህ ነገ እንከፍላለን። ለማጨረሻ ነገ ነግሬያችኋለሁ። የመጨረሻ ማስጠንቀቂያሽ ነገ ክፈሉ። አንተ ሽንታ ማንም አይቆርጥም ስትል አለበት እንዴ? ኧረ እኔ ማቶ አይቆጥርም እንጂ አይቆርጥም አልኩ እንዴ? መቶ አይቆጥርም እንጂ መቶ አይቆርጡም አላለም። መርጠባይን ሲል ውሸትን የመሰለ ነገር የለም። አሪፍ ነው። እችኛዋን እንጆሪ ይሻት አይደለ? እዛ ደርሰን እስከምንመጣ እችን እንዳትበይ እሺ። እዛ ደርሰን እስከምንመጣ ነገር ሳትነኪ ከጠበቅሽን ይሄው እንሰጥሻል። ይጨምርልሻል። እሺ ተግባባን? ዲል ማሚን ጠብቂ። መጣን። እሺ መጣን። እሺ ቻው ቻው። አናለ ገምበቤቴ አልበቃኝ እናንተ። A few moments later. You got me. ኦሪጂናሉ ቪዲዮ ይቻላል 5 ደቂቃ ሙሉ እንዴት ላይክ የሚሞቁ እውነት ነው እንዲያሰኛል። ግን ውስጥ ያስቡት እንጂ አድርገ ይሄንን ሜም ስታይ ወይኔ ደርቲ ማይክ ማን ነው ያረ መጣን። እስኪ በርሳለ ኮኔ ልሰብሩት ነው ነው ገባኝ። መታከፍትም እንዴታ እንደ ኬት ነው እንደዚህ ካዋሊ ማለት ነው። ጭራሽ ዋለች የቀደሙ ነው የሚቀደው ደግሞ። አረ ባካችሁ ጀሪኮ ነው። አዎ እሱ ነው። ስንት ከፈልኩ? የዛሬ ወር 300 ብር ነው የከፈልነው። ሌባ 300 ምናምን ትላለህ ሁሉ እየቀዳ የቆጠረው አጨበርባሪ። ዝም በል ዳረ ወንድሜ ጀሪኮ ነው ባካ። ምን ይሆናል? የት ነው ዋናው ቆጣሪ የቀጠልከው? ዋናው ከዛን ይቀጥላል። እዛ ነው ይቆረጠው። በጥሰዋን ከዋናው። አረ ለምንድን ነው የሚቆረጠው? ወንድም እንደዚህ አቂም ታሳያለህ ታዲያ። አሁን 9500 ብር ቆጥሯል። ዋልማት ሄደህ እንድትከፍል። አረ እኔ እንደዛ አይነት ብር የለኝም ባካችሁ። ልምጭምጭ አልፈልግም። አትከፍልም? እኔ ብር የለኝም። ታታ በቃ ሲም ንገረኝ።
የምን ስም ስም ንገረኝ ያወጣህበትን። አቶ ካሳሁን ነው የወጣበት ስም። አቶ ካሳሁን ውሃ ልማት ሄደህ ቃሌን ስጥ። ከዋናው ተቆርጧል። ቆጣሪም አሁን አሽጌ ሄዳለሁ። ሌላ ንግግር አልፈልግም። ኧረ ባካችሁ ዝም በል ዝሪክሪክ። ምንድነው ይሄ የውሃ ነገር እኮ ነው ያልገባል። ያኔ አይ ዶንት አንደርስታንድ ኢት። መቶ ጉቦ አሪፍ ነው በርቱ። ቀጥታ ተኝተን ራሱ ጉቦ ትጠይቃላችሁ። ጉድ ሰምታል ነው ምንድነው? ኢራን ጉዳችሁ ፈላ። ምን በሚሳኤል ልመታን እኮ ነው። ኢትዮጵያ ላይ እኮ አይደርስም ታዲያ። ኧረ በደንብ ነው እንጂ የሚደርሰው እንዴ ለማደርስ። አዎ በቃ ምን የምን ማስፈራራት ነው? ከለቀቀሽ ትልቀቀው። እንደውም ከስቲቭ ዘፈን በፊት ትልቀቀው። ሮናልዶ መች ኳስ ይችላል? ሜሲ መች ኳስ ይችላል? ላሚን ያማል ምናምን ምትል ሮናልዲኖ ኳስ መች ይችላል? ሴዶ ነው የኳስ ንጉስ። እያንዳንድሽ ማመን አለብሽ። ሰሞኑ ራሱ ሮናልዶ ለትራምፕ እኮ ሴዶ ነው ኳስ የሚችለው እኔ አይደለሁም ጎስ ነው ያለው። ለማንኛውም ጥበቤን ላሳያችሁ። ግባ ወንድ ነው የምትል ግባ እንዴት ትስተዋለህ? የኳሱ ንጉስ እኔ ነኝ። የኳሱ ንጉስ ሄዶ ነው። እኔ የምለው ይሄ ሰውዬ ግን በቃ ላይ የማይነካው ሰው የለም አይደል? ግን የፋይቱ ነገር ይደረሰ ቀረ እንዴ? 3 ቀን ቀርቶታል ብሎ ነበረ። ከዛ በኋላ 3 ሳምንት አለፈ። የታለ ፋይቱ? Ready? Let's go. Happy birthday to you. Happy birthday to you. Happy birthday. Happy birthday. Happy ቦይፍሬንድ ምናምን ነው እኮ የሚያደርገው እንደዚህ። አዳና ይሞት አልጠረጠርኩም። ተኝታ እኮ ነው ያስመጣሁት። አውቀሽ ነው ዘጋጀችም ተዘጋጀው። ምን ይሁን ሃፒ በርዝዴይ እንደዚህ እንኳን ተደርጎልኝ አያውቅም።